ሰላም እንኳን ወደ ጉንጉን የዩቲዩብ ቻናል በደህና መጣችሁ። ከዚህ በፊት ስለ ማይቶሲስ አንስተን ነበረ። አሁን ደግሞ ስለ ሚዮሲስ ከመጀመራችን በፊት የሁለቱን ልዩነት እንይ። ማይቶሲስ የምንለው የሚፈጠረው በሶማቲክ ሴል ውስጥ ሲሆን ሚዮሲስ ደግሞ የሚፈጠረው በሪፕሮዳክቲቭ ሴሎች ውስጥ ነው። ሁለቱም ከዳይፕሎይድ ፓሬንት ሴል ተነስተው ነው የሚከፈሉት እና ማይቶሲስ ላይ አንድ ሴል ዲቪዥን ነው ያለው። ሚዮሲስ ላይ ደግሞ ሁለት ሴል ዲቪዥን ነው ያለው። ሚዮሲስ 1 እና ሚዮሲስ 2 የምንለው ማለት ነው። እና በማይቶሲስ ጊዜ የሚፈጠሩት ሁለት ዲፕሎይድ ሴሎች ናቸው። በሚዮሲስ ጊዜ ደግሞ የሚፈጠሩት አራት ሴሎች ናቸው። እነሱም አራት ሃፕሎይድ ሴሎች ናቸው። እና በማይቶሲስ ጊዜ የሚፈጠሩት እነዚህ ዳውተር ሴሎች ኤግዛክት ጄኔቲክ ዱፕሊኬት ናቸው ከፓሬንት ሴሉ ጋር። በሚዮሲስ ጊዜ ደግሞ የሚፈጠሩት ዳውተር ሴሎች ጄኔቲካሊ ዲፍረንት ናቸው። ይህም ማለት አራቱም ዩኒክ የሆኑ ሴሎች ናቸው የሚፈጠሩት ማለት ነው። ሚዮሲስ ምንድን ነው የሚለውን ስናይ ሚዮሲስ ማለት የሴል ዲቪዥን አንዱ ታይፕ ሲሆን ግን የሚሰራው በሪፕሮዳክቲቭ ሴል ላይ ብቻ ነው። ይሄ ማለት በስፐርም ሴል እና በኤግ ሴል ላይ ብቻ ነው ሚዮሲስ ያለው ማለት ነው። የሚዮሲስ ስቴጆችን ስናይ ሚዮሲስ በሁለት ሜን ስቴጆች ይከፈላሉ። እነሱም ሚዮሲስ 1 እና ሚዮሲስ 2 እንላቸዋለን። እሺ ሚዮሲስ 1 ስንመጣ ሚዮሲስ 1 አራት ፌሶች አሉ። ፕሮፌስ፣ ሜታፌስ፣ አናፌስ እና ቴሎፌስ የምንለው አለ። በፕሮፌስ ጊዜ ዳይፕሎይድ የምንላቸው ሴሎች ወይም ደግሞ የስፐርም ሴል ወይም የኤግ ሴል ጀርም ሴል የምንላቸው ናቸው። እነሱ 46 ክሮሞዞም ያላቸው ምን ይሆናሉ? መጀመሪያ ዲኤንኤ ሪፕሊኬትድ ይሆናል። ዲኤንኤው ሪፕሊኬትድ ከሆነ በኋላ እነዚህ ክሮማቲኖች ፔር ያደርጋሉ። ፔር አድርገው ሲስተር ክሮማቲን የሚባል ፎርም ያደርጋሉ ማለት ነው። ሲስተር ክሮማቲን ፎርም ካደረጉ በኋላ ግማሹ የማዘር ሳይድ ነው፣ ግማሹ የፋዘር ሳይድ ነው ያለው እና እነዚህ አንድ ላይ ሆነው ሆሞሎገስ ክሮሞዞም ወይም ደግሞ ቴትራድ ፎርም ያደርጋሉ ማለት ነው። ከዛ እንደዚህ ፎርም ካደረጉ በኋላ እነዚህ ሁለቱ ፔሮች ምን ይፈጠራል? ክሮሲንግ ኦቨር ይፈጠራል። ክሮሲንግ ኦቨር በመፈጠሩ ምክንያት ነው በሲብሊንጎች መካከል የተለያየ አይነት ቫሪዬሽን እንዲፈጠር ምክንያት የሚሆነው ማለት ነው። ቀጣይ ላይ ደግሞ የምናነሳው ሜታፌስ ይሆናል። በሜታፌስ ጊዜ እንደዚህ ፔር የሆኑት ክሮሞዞሞች ሴንተር ላይ ላይን ይሆናሉ። ፔር እንደሆኑ ሴንተር ላይ ላይን ይሆናሉ ማለት ነው። ቀጣይ ደግሞ ያለው ፌስ አናፌስ የምንለው ነው። አናፌስ ላይ እነዚህ ፔር የሆኑት ክሮሞዞሞች ፑል አፓርት ይሆናሉ። ወደ ተቃራኒ ሁለቱም ወደ ተቃራኒ ወደ ላይ እና ወደ ታች ሳይድ ይሳባሉ ማለት ነው። ከዛ የክሮሞዞሙ ቁጥር በግማሽ ይቀንሳል ማለት ነው በዚህ ምክንያት። ከሱ ቀጥሎ ደግሞ የሚመጣው ስቴፕ ቴሎፌስ የምንለው ነው። ቴሎፌስ ላይ ደግሞ እነዚህ የተሳቡት ክሮሞዞሞች አዲስ ሴሎችን ፎርም ያደርጋሉ ማለት ነው። አዲስ ሁለት ሲስተር ሴሎችን ፎርም ያደርጋሉ። እነዚህ ፎርም የሆኑት ሴሎች ሃፍ ነምበር ኦፍ ክሮሞዞም ነው ያላቸው። መጀመሪያ ዳይፕሎይድ የምንለው 46 ክሮሞዞም ነው የነበረው፣ ግን እነዚህ ቱ ሲስተር ሴሎች ሃፍ ነምበር ኦፍ ክሮሞዞም ነው የሚኖራቸው። ይሄ ማለት 23 ነው ያላቸው ማለት ነው። ከዚህ በኋላ ቀጣይ ስቴፑ ሚዮሲስ 2 ይህን ሲጨርስ ወደ ሚዮሲስ 2 ይገባል። ሚዮሲስ 2 ላይ ምንም አይነት ዲኤንኤ ሪፕሊኬሽን የለም። ልክ እንደ ማይቶሲስ ላይ እንደነበረው ሴል ዲቪዥን ነው የሚኖረው ማለት ነው። እሺ የመጀመሪያው ሚዮሲስ 2 ላይ ፕሮፌስ አለ። ፕሮፌስ ላይ ክሮሞዞም ቪዚብል ይሆናል በሁለቱም ሴሎች ማለት ነው። ቀጣይ ላይ ሜታፌስ 2 ነው የምንለው። ሜታፌስ 2 ላይ ደግሞ ክሮሞዞሞቹ ላይን አፕ ያደርጋሉ።
ቀጣይ ደግሞ አናፌዝ 2 የምንለው ነው ያለው። አናፌዝ 2 ላይ ሲስተር ክሮማቲዶች ፑል አፓርት ይሆናሉ ማለት ወደ ላይ እና ወደ ታች እነዚህም ይሳባሉ ማለት ነው። ከዛ ቀጣይ ላይ ቴሎፌስ ላይ ምንድን ነው እነዚህ የተሳቡት ክሮማቲዶች ሌላ ሁለት ሴል ተጨማሪ ሁለቱም ፎርም ያደርጋሉ። መጨረሻ ላይ 4 ሃፕሎይድ ሴሎችን ፕሮዲስ ያደርግልናል ማለት ነው። ከዛ እነዚህ ፕሮዲስ የሆኑት ምን ይባላሉ? ስፐርም ሴል ወይም ኤክሴል ይባላሉ ማለት ነው። ስለዚህ በዚህ መልኩ ነው ኤክሴል እና ስፐርም ሴል ዱፕሊኬትድ የሚሆኑት ማለት ነው። እና ስለ ሚዮሲስ ይሄን ይመስላል። ጥያቄ ወይም ሀሳብ ካላችሁ ኮመንት ላይ አስቀምጡልን። እስከ ቀጣይ እስከምንገናኝ ድረስ ቻው።